ከኑሮ ጫና ወደ እድል። አንዳንድ ጊዜ ህይወት በሁሉም በሮች የዘጋችብህ ይመስላል፣ ነገር ግን ያ መጨረሻ አይደለም። አንዳንድ ጊዜ አዲስ በር ከመክፈቱ በፊት የሚሆን ጸጸት ብቻ ነው። ሰላም ውድ የአብደላ ማንሾ ቤተሰቦች፣ እንደምን ቆያችሁ? እንደምን አላችሁ? በባለፈው ሳምንት መሰረት ከጫና ወደ እድል ባልነው መሰረት ይዘንላችሁ ቀርበናል። ዛሬ የምንነግራችሁ ታሪክ ምናልባት የአንተንም ህይወት ሊመስል ይችላል። የአንድ ወጣት ታሪክ እንመለከታለን። እስቲ አብረን እንጓዝ። አንድ ወጣት ነበር። በየቀኑ ጠዋት ከእንቅልፉ ይነሳ ነበር፣ ግን በፊቱ ላይ ፈገግታ አይታይበትም ነበር። ከቤቱ ሲወጣ ሁል ጊዜ አንድ ጥያቄ በአእምሮ ይመላለስና ያስቸግረው ነበር። ለምን ህይወቴ እንዲህ ሆነች ብሎ ነበር ጥያቄውን ለራሱ የሚመላለስበት። ስራም ነበረው፣ ይሰራ ነበር በጊዜ በአግባቡ፣ ግን ደሞዙ ከወር መጨረሻ አይደርሰውም ነበር። የቤት ኪራዩም ለመክፈል በጣም ያዳግተው ነበር። በዛ ላይ የምግብ ወጪ፣ የቤተሰብ ኃላፊነት፣ በጣም ብዙ ነገር ነበረበት። እነዚህ ሁሉ በትከሻው ላይ እንደ ትልቅ ድንጋይ ተጭነውበት ነበር። አንድ ምሽት ከስራ ወጥቶ በአውቶቡስ ተሳፍሮ እየሄደ ነበር። በአውቶቡሱ ውስጥ አንድ ትንሽ ልጅ አየና፣ ልጁ አሮጌ ጫማ አድርጎ ነበር፣ ነገር ግን ፊቱ በፈገግታ ተሞልቶ ነበር። ወጣቱ በጣም ተገረመና ለራሱ ግርምት ፈጥሮ ተገርሞ ማየት ጀመረ። በልቡ እንዲህ ብሎ አሰበ፣ እኔ ከእነሱ የተሻለ ነገር አለኝ፣ እኔ ከሱ የተሻለ ነገር አለኝ፣ ግን ለምን ደስተኛ አይደለሁም ብሎ ራሱን ደጋግሞ ጠየቀ። ያቺ ጥያቄ በውስጡ ቀረች። ጥያቄዋን እያብሰለሰለ ውሎ አደረባት። በማግስቱ ወደ ስራው አንድ አዛውንት በፓርክ ውስጥ ተቀምጠው መጽሐፍ ሲያነቡ አያቸው። በየቀኑ ያያቸው ነበር። በዚያ ቀን ግን ወደ እርሳቸው ሂዶ አጠገባቸው ቁጭ አለ። አባቴ እንዴት አደሩ ብሎ ሰላምታውን ካቀረበላቸው በኋላ አንድ ጥያቄ ነበረኝ አባቴ ብሎ ጠየቃቸው። አዛውንቱም በፈገግታ እሺ ልጄ፣ ጥያቄህ ምን ነበር ብሎ አቀረቡለት። እሺ ብሎ ለምን ህይወቴ እንዲህ ትከብዳለች ብሎ ጥያቄውን አቀረበላቸው። አዛውንቱም በጥያቄው ተገረሙና መልስ አልሰጡትም። ዝም አሉትና ከመሬት ላይ አንድ ትንሽ ድንጋይ አንስተው ሰጡት። በል ልጄ ይቺን ድንጋይ ያዝ አሉት። ወጣቱም እሺ ብሎ ተቀበላቸውና ያቺ ትንሽ ድንጋይ በእጁን ያዘ። አዛውንቱም ከብዶሃል ልጄ ብሎ ጠየቁት። አይ ትንሽ ናት አለ። ለአንድ ሰዓት ብትይዛት ምን ይፈጠራል ብለው ጥያቄ ያቀረቡለት። እጄ ደክመኛል፣ ግን ምንም አይፈጠርም በሚል ችለተኝነት አናገራቸው። ለአንድ ቀን ብትይዘውስ ብለው ዳግም ጥያቄያቸውን ቀጠሉ። እጄ ሙሉ በሙሉ ይደክማል አላቸው። አዛውንቱም ፈገግ አሉና እንዲህ አሉት፣ ልጄ ድንጋዩ አልተቀየረም፣ የተቀየረው የተሸከምከው ጊዜ ነው አሉት። ችግርም እንዲሁ ነው። በየቀኑ በአእምሮህ ብቻ እየተሸከምከው ከተጓዝክ ከጫና በፊት ተስፋ ይደክማል አሉ። ወጣቱም ዝም አለ። ይህን ቃል ከዚህ በፊት ሰምቶት አያውቅም ነበር። አዛውንቱ ዳግም ቀጠሉና እንዲህ አሉት፣ አንድ ጥያቄ ልጠይቅህ አሉት። ጫናህን ለመቁጠር ብዙ ጊዜ ታጠፋለህ እንዴ አሉት። አስከትለውም እንዲህ አሉ፣ እድልህንስ ለመፈለግ ስንት ደቂቃ ታጠፋለህ ብለው ጥያቄያቸውን አቀረቡለት። ይህ ጥያቄ ወጣቱ በጥልቅ አስተሳሰብ ውስጥ ከተተው። ክፍል 2 ይቀጥላል።